እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሏል። ብንለምነው እግዚአብሔር ይሰማል አይሰማል? ይሰማናል። ብንጠይቀው የሚሰማ ብናንኳኳ የሚከፍት አምላክ ሆኖ ሳለ የቅዱስ እስጢፋኖስን የድንግል ማርያምን የጻድቃንን የሰማዕታትን ምልጃ የምንጠይቀው ለምንድን ነው? እንደውም አንዳንድ ሰው የምን ዙሪያ ጥምጥም ነው በቀጥታ መጠየቅ እየተቻለ የጻድቃንን ምልጃ ባልጠይቅ ምን ችግር አለው ብሎ የሚጠይቅ ሰዋል። ሐዋርያው ደግሞ ይህ የቅዱሳን አማላጅነት የእግዚአብሔር ስጦታ ነው፣ ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን ይላል። ስለት እንኳን ስንስታል የአብዛኛው ሰው ስለት እኮ ከስጋ ያልፋል። ስራ የለኝም ስራ ስጠኝ ነው፣ ወይ ትምህርት አሳካልኝ ነው፣ ወይ ውጭ ሀገር ቪዛ አስመታልኝ ነው። ለንስሐ ሞት አብቃኝ ብዬው ነበር የሚላለ፣ ለስጋው ደግሞ አብቃኝ የሚላለ የለም። የእኛ ልመና ጊዜያዊ ነው፣ የቅዱሳን ልመና ግን ዘላለማዊ ነው። የእነሱ ልመና ከእኛ ልመና በላይ ለእኛ ይጠቅመናል። ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ስለ ባሪያዎቼ ስል እንዲያደርጋለሁ አለ። ከተማችን ውስጥ ትንሽ ጻድቃን ካየ አዲስ አበባ ልታፈራ ነው ብሎ ሁላችንን ይቅር ይለናል። እግዚአብሔር በቸርነቱ ይቅር ይላል። እንዳትመራ አመረኝ በጥቂት ነገር አባታችን የዚህ ታላቅ ደብር አስተዳዳሪ ክቡራን አበው መነኮሳት፣ መምህራን ወንጌል፣ ካህናት፣ ዲያቆናት፣ ምዕመናት በእግዚአብሔር ሰላምታ እንደምናደራችሁ አሜን። ምሕረቱን ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩንና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በሚኖረን አጭር የትምህርት ጊዜ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ ተጽፎ በሚገኝ ኃይለ ቃል ለአጭር ደቂቃ የእግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ስለ እናንተ ሲያማልዱ ይናፍቋችኋል፣ ስለማይነገር ስጦታው እግዚአብሔር ይመስገን ይላል። እስቲ ቃሉን አብረን እንላለን። ስለ እናንተ ሲያማልዱ ይናፍቋችኋል። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው በሁለተኛው መልእክት በምዕራፍ 9 ቁጥር 14 ላይ ስለ ቅዱሳን ስለነ ቅዱስ እስጢፋኖስና እርሱን ስለመሳሰሉ ጻድቃን ሰማዕታት በአጠቃላይ ስለ ቅዱሳን የቆሮንቶስ ምዕመናን የሚያሳዩትን ፍቅርና አገልግሎት ያመሰግናል። ከዚያም ካመሰገነ ከፍ ከፍ ካደረጋቸው በኋላ ቅዱሳንን ስለምታገለግሉ እነርሱ ስለ እናንተ እግዚአብሔርን ያከብራሉ፣ ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ በዚህ ስፍራ የማይነገረው የእግዚአብሔር ስጦታ ብሎ ያመሰገነው ሁለት ነገሮችን ነው። አንደኛ እኛ ቅዱሳንን የምናከብርበት ክብር፣ ቅዱሳንን ከፍ ከፍ የምናደርግበት አክብሮትና ምስጋና ያ የማን ስጦታ ነው? ምዕመናን፣ የእግዚአብሔር ስጦታ ነው። ሁለተኛው ደግሞ አለ ቅዱሳኑ ደግሞ ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል?
እግዚአብሔር ይመስገን። እስቲ ቃሉን ከኔ ጋር ትላላችሁ። ስለ እናንተ ሲያማልዱ ይናፍቋችኋል። አዎ በጣም እጅግ ድንቅ ቃል ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 9 ላይ የተናገረው ቃል ነው። ቅዱሳን ስለኛ ያማልዳሉ ያማልዱም ምእመናን። ይህንን የሚለው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ በሐዲስ ኪዳን ላይ በቆሮንቶስ መልእክቱ ላይ ቅዱሳን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ጸጋ የተነሳ ይናፍቋችኋል ብሎ የቅዱሳን ምልጃ የእግዚአብሔር ስጦታ መሆኑን ተናግሯል። እና በዚህ ቃል ተነስተን እንደ ቅዱስ እስጢፋኖስ ያሉ ቅዱሳን ስለኛ ስለማማለዳቸው ምክንያት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የቅዱሳን አማላጅነት የማን ስጦታ ነው? ምእመናን የእግዚአብሔር ስጦታ ነው። እንግዲህ ኦርቶዶክሳዊ ቤተክርስቲያናችን ከሌሎች ከምትለይባቸው ብዙ ምክንያቶች አንዱ እኛ ቅዱሳንን አማልዱን ማለታችን ነው። ምእመናን የቅዱሳን አማላጅነት ግን ለምን ያስፈልጋል? እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሏል። ብንለምነው እግዚአብሔር ይሰማል አይሰማል? ይሰማናል። ብንጠይቀው የሚሰማ ብናንኳኳ የሚከፍት አምላክ ሆኖ ሳለ የቅዱስ እስጢፋኖስን፣ የድንግል ማርያምን፣ የጻድቃንን፣ የሰማዕታትን ምልጃ የምንጠይቀው ለምንድን ነው? እንደውም አንዳንድ ሰው የምን ዙሪያ ጥምጥም ነው በቀጥታ መጠየቅ እየተቻለ የጻድቃንን ምልጃ ባልጠይቅ ምን ችግር አለው ብሎ የሚጠይቅ ሰዋል። ሐዋርያው ደግሞ ይህ የቅዱሳን አማላጅነት የእግዚአብሔር ስጦታ ነው፣ ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን ይላል። ስለዚህ ባለችን አጭር ደቂቃ የቅዱሳን ምልጃ ለምን እንዳስፈለገ እንማራለን። በመጀመሪያ ምእመናን ማማለድ ማለት ምን ማለት ነው? ማማለድ ማለት ወይም ምልጃ ማለት መለመን ነው፣ መጸለይ ነው፣ ማስታረቅ ነው። ሶስት ትርጉም አለው። ምልጃ ማለት መለመን ነው፣ መጸለይ ነው፣ ማስታረቅ ነው። ነገር ግን ጸሎት ሁሉ ምልጃ ተብሎ አይጠራም። ለምሳሌ አንድ ሰው ቆሞ እግዚአብሔር ሆይ ማረኝ፣ ይቅር በለኝ ብሎ ሊጸልይ ይችላል። ይህ ጸሎት ነው፣ ግን አማላጅነት ተብሎ አይጠራም። ማማለድ የሚባለው ስለ ራስ ሳይሆን ስለማን መለመን ነው? ስለ ሌላ ሰው መለመን። ወንድሜን ይቅር በለው፣ እህቴን ይቅር በላት ብለን ስንጸልይ ያ ጸሎት ምልጃ ተብሎ ይጠራል። እንደው በምሳሌ ለማስረዳት ለምሳሌ በሀገራችን አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? መልሱልኝ። ሽማግሌ ይልካል። አማላጅ አድርጎ ሽማግሌዎች ይልካል። አማላጆቹ ሽማግሌዎች ናቸው። ተማላጁ ማን ነው? አቤት የልጅቷ ምን እንደው ጋብቻ ሲሆን ነቃ ናችሁ። እንዴት ነው ነገሩ? ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ ማን ናቸው? አስማላጁ ማን ነው? ሙሽራው የሚያገባው። በአጠቃላይ ስንት ወገን አለ ማለት ነው? ሶስት ወገን። ምልጃ ሶስት ወገን ይፈልጋል ማለት ነው። ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ሶስት ወገን ይፈልጋል። ምን አይነት ሰው ነው አማላጅ ተደርጎ የሚላከው? አሁን ይሄ ልጅ ለማግባት ፈልጎ ወደ ልጅቷ ቤተሰብ አማላጅ ሲልክ ምን አይነት ሰዎች ነው አማላጅ አድርጎ የሚልከው? አንደኛ ከነስማቸው ሽማግሌዎች ነው አይደል? በእድሜያቸው ምን ያሉ ከፍ ያሉ የከበሩ የተመሰገኑ ሞገስ ያላቸው ሰዎች መርጦ ይልካል። ግን ይህንን በማድረግ ፈንታ ምዕመናን እንደው በተቃራኒው ሰፈር የበጠበጡ ዱርዮች ሰብስቦ ቢልክስ ይሰጠዋል? ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ አክብሮት ወይ ንቀት ያሳያል። የከበሩ ሰዎች መርጦ ይልክ እንደሆነ ያንን ቤተሰብ ምን ይለዋል ማለት ነው? ያከብረዋል። ተራ ሰዎች ቢልክ ግን ንቀቱን ያሳያል። የላካቸው ሽማግሌዎች ራሱ ይዋቸው ተብሎ ሌላ ጸብ ነው የሚነሱ። እንደው ይህን በማድረግ ፈንታ እኔ ሽማግሌ መላክ ምን አስፈለገኝ ብሎ እንደው ሱፉን ግጥም አድርጎ ለብሶ እጁን ኪሱ ከቶ ልጃችሁን ስጡኝ ቢል አክብሮት ነው ንቀት ነው? እግዚአብሔር ያሳያችሁ። አሁን ለጋብቻ ሲሆን ትመልሳላችሁ፣ ለሃይማኖት ሲሆን ለምን ዝም ትላላችሁ? ተማላጅ ማን ነው? በሃይማኖት ምዕመናን ተማላጅ የጸሎት ሁሉ መድረሻ ማን ነው? አማላጆች እነማን ናቸው?
ቅዱስ አስማላጁ ማን ነው? እኛ ነን አይደል እንዴ? የሚላከው አማላጅ ማንነት ለተማላጁ አካል ያለንን ምን ያሳያል? አክብሮት ያሳያል። ቅዱሳን ያማሉን፣ እስጢፋኖስ ያማልን፣ ድንግል ማርያም ታማልን ስንል እያከበርን ያለነው እኮ እነ ቅዱስ እስጢፋኖስን አይደለም። ማንን ነው? አዎ በፊት መቆም አይገባንም። በፊት ሞገስ ያላቸው፣ ክብር ያላቸው፣ ጸጋ ያላቸው እነሱን ሰምተህ ልመናችንን ተቀበል ስንል እያከበርን ያለነው ማንን ነው? መመን እግዚአብሔር ነው። ስለዚህ ምልጃ ማለት ባጭሩ ሶስት ወገን የሚፈልግ ጸሎት ነው። እኔ አራት ምክንያቶች ነግራችኋለሁ የቅዱሳን አማላጅነት ለምን እንዳስፈለገ። የመጀመሪያው ምዕመናን እኛ ኃጢአተኞች ስለሆንን ነው። እኛ ምን ስለሆንን ነው? ከዚህ መሀል ኃጢአት የሌለበት ሰው አለ? የለብኝም ካለ ዛሬ ገና ኃጢአት ሰራ። ምክንያቱም ኃጢአት የለብኝም ማለት ራሱ ምንድን ነው? ኃጢአት ነው ይላል ቅዱስ ዮሐንስ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በኛ ውስጥ የለም ይላል። ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ ኖረ። ኃጢአት ደግሞ ምዕመናን ጸሎት ተቀባይነት እንዳያገኝ ያደርጋል። ይህም መጽሐፍ ቅዱስ በግልጽ ይናገራል። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ አምላካችን ኢየሱስ ክርስቶስ የአንድ ሰው ዓይን አብርቶ ነበር። ዓይነ ስውር ሆኖ የተወለደ ግንባር ብቻ ሆኖ የተፈጠረ ዓይን እንኳን የሌለው ለዚህ ከመሆን ይሰውራል። እና ክርስቶስ የዚህን ሰውዬ ዓይን አበራለት። እንዴት አደረገ? በመጀመሪያ መሬት ላይ ምራቁን ተፋ ይላል። ምራቁን እንትፍ ብሎ ጭቃ ለወሰ። ከዛ በግንባሩ ላይ ዓይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቃል እንዳለው ያ ሰው ሄደ፣ ተጠመቀ። ተጠምቆ ሲመለስ እያየ መጣ ይላል። እግዚአብሔር ስም ክብር ምስጋና ይድረሰው። ልብ አድርጉ። ክርስቶስ መሬት ላይ ምራቁን እንትፍ ብሎ ጭቃ ለወሰ። ዛሬ እምነት የምንለው ማለት ነው አይደል? አዎ። ከዚያ ሂድና በሰሊሆም መጠመቂያ ምን በላለ? ጉድ በሉ እንግዲህ። ክርስቶስ ተጠመቁ ይላል። ለካ ጸበል ይልካል። ሂድና ተጠመቅ አለው ዓይነ ስውሩ። ምራቁን መሬት ላይ እንትፍ ብሎ ዓይን ሰራለት። እዚህ ላይ ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ የዕውሩን ዓይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። የተፋኸው ምን ላይ ነው? አቤት! አሁን ጠንቋይ ቢሆን ይሄኔ ምኑንም ማኝ እኮ ምኑ ላይ ነው የተፋበት? ፊቱ ላይ ነው። ክርስቶስ ግን ምን ላይ ተፋ? መሬት ላይ። ሰው ነዋ። አያችሁ፣ ሊያድነው ቢሆንም አከበረው። አርአያውን አክብረህ መሬት ላይ ተፋልክበት። ጌታዬ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃድ ያጠፋሁትን ዓይኔ በፈቃድ አብራልኝ ይላል። ለሁላችን ያብራልን አምላካችን። እና ይህንን ሰው ዓይኑን አበራለን። ዓይኑ ሲበራ አይሁድ ሲያዩ ምን አሉ? ይህ እኮ ኃጢአተኛ ነው አሉ። ክብር ይግባውና ማንን ነው? ክርስቶስን። ኃጢአተኛ ነው አሉ። ዓይነ ስውሩ ግን ምን አለ? እኔ ኃጢአተኛ መሆኑን አላውቅም፣ የማውቀው ዓይኔን ምን እንዳለው ነው አለ፣ እንዳበራው ነው ካለ በኋላ ምን አለ? በዚያ ላይ አለ እግዚአብሔርን የሚፈራ ፈቃዱን የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖች እንደማይሰማ? ኃጢአት ጸሎት ምን እንዳይል ያደርጋል? እንዳይሰማ ያደርጋል። ምን ጸሎትን እንዳይሰማ ራስን ከደንክ ይላል። ኃጢአታችን ጥላ ሆኖ በእኛና በእግዚአብሔር መሃል ጸሎት እንዳይሰማ ያደርጋል። ጻድቃን እንግዲህ ይሰማል። ቅዱስ ጴጥሮስ በመልእክቱ ምን አለ? የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጻድቃንን ጸሎት ይሰማል እግዚአብሔር። ኃጢአት ግን ጸሎት እንዳይሰማ ያደርጋል። ሶስተኛ ጥቅስ ልጨምርላችሁ። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት ይላል በስራዋ እጅግ ኃይልን ታደርጋለች። ይህ ማለት ነው የኃጥእ ሰው ጸሎት ግን ኃይልን አታደርግም። ስለዚህ ኃጢአት ጸሎት እንዳይሰማ ያደርጋል። አሁን እኛ እስጢፋኖስ ወይ ከአምላክ አማልደን ስንል በተዘዋዋሪ እኛ ምኖች ነን እያልን ነው? ኃጢአተኞች ነን እያልን። የቅዱሳን አማላጅነት አያስፈልገኝም የሚል ሰው ደግሞ ምን የለብኝም እያለ ኃጢአት የለብኝም እያለ። ይገርማቸዋል። እንኳን እንደዚህ ኃጢአት አገላብጠን እየሰራን ቀርቶ ጻድቃንም እንኳን ብንሆን የቅዱሳን አማላጅነት አያስፈልግም አንልም። እነ ቅዱስ ጳውሎስ ስለ እኔ ጸልዩ ወንጌልን እሰብክ ዘንድ ይላል። ጳውሎስ ከእግዚአብሔር ጋር ቃል በቃል ይነጋገራል፣ ግን ትህትናው ጸልዩልኝ ያሰኘዋል። የቅዱሳን አማላጅነት ያስፈልጋል አያስፈልግም? እግዚአብሔር ይውላችሁ ምልጃ መጠየቅ ውስጥ በጣም ትልቅ ትህትና አለ።
ምልጃ አያስፈልገኝም ማለት ውስጥ ደግሞ ትዕቢት አለ። እንኳን ቅዱስ እስጢፋኖስን እንኳን ሰማዕቱን ምዕመናን ደሙን እኮ ያፈሰሰ ነው እስጢፋኖስ ነው አይደለም? ያቺ ሴት እንኳን ክርስቶስ እግር ስር ተደፍታ ሽቱ ስታፈስ ምንድን ነው ያለው ክርስቶስ? ጠርሙስ ሰብራ ሽቱ ስላፈሰሰች ስሟ በዓለም ሁሉ መታሰቢያ እንዲሆን ይነገራል። እስጢፋኖስ እኮ ያፈሰሰው ሽቱ አይደለም ደሙን ነው። እነ ቅድስት አርሴማ እኮ የሰበሩት ጠርሙስ አይደለም አንገታቸውን። የእነሱ ጸሎት ምንኛ ይሰራ ይሆን? ስለዚህ ቅዱሳን አማላጅነት በመጠየቅ ውስጥ እጅግ ትልቅ ትሕትና አለ። እግዚአብሔር ደግሞ ይህንን ትሕትና ይወደዋል። ለሁላችን ያድለን አምላካችን። የሚገርማችሁ እግዚአብሔር ምልጃ እንደሚፈልግ የሚያሳይ ሁለት ነገር ልንገራችሁና ወደ ሁለተኛው መጣ ነው። በአንድ ወቅት ሐዋርያቱ ገና ሲመርጥ የሉቃስ ወንጌል ምዕራፍ 6 ላይ ክርስቶስ በገሊላ ባህር ዳርቻ አገኛቸው። ከኔ ጋር ናችሁ ምዕመናን? አዎ፣ ደቀ መዛሙርቱ ገና እየተመረጡ ነው። ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ እንኳን አልያዙም ነበረ። በኋላ ጠዋት ላይ ደክሟቸው ሳለ ክርስቶስ መጣና መረቡን ወደ ጥልቁ ጣሉት አላቸው። ሲላቸው ጴጥሮስ የዮና ልጅ ስምዖን ጴጥሮስ ማለት ነው፣ በኋላ ጴጥሮስ ተብሎ የተጠራው ገና ጌታን ማግኘቱ ነው። ያን ቀን አያውቀውም። መረቡን ጣሉ ሲለው ቀና አለና ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም አለ። ነገር ግን ስለ ቃልህ መረቡን እንጥላለን። ስለምን? እግዚአብሔር ያሳያችሁ። ጴጥሮስ 50 ዓመት አሳ አጥምዷል። ስንት ዓመት? 50 ዓመት። 55 ዓመቱ ነው። ከ5 ዓመቱ ጀምሮ አሳ ሲያጠምድ ነው ያደረው። ስለ አሳ ማጥመድ እኮ ልምድ አለው። አንተ መጥተህ አትነግረኝም? ጥርሴን የነቀልኩበት ሙያ ነው አላለ። ስለ ቃል መረቡን ምን እንላለን? እንጥላለን አለ። ልክ መረቡን ሲጥሉ መረቡ በአሳ ተሞላ፣ ሊቀደድ ደረሰ ይላል። ይገርማችኋል። ይህን ጊዜ ጴጥሮስ ፈራ፣ በጣም ፈራ። ከክርስቶስ እግር ስር ተደፋ። ምን አስፈራው መሰላችሁ? በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ስለዚህ ከክርስቶስ እግር ስር ተደፋና ምን አለ? ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ ያለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ምን በል። አሁን ጴጥሮስ የጠላው ጌታ ነው። የተጸየፈው ማንን ነው? ራሱን ነው፣ ኃጢአቱን ነው። ምመና ቅዱሳን ያማሉን ስንል የናቅነው ከእግዚአብሔር ርቀን ወይ ከእግዚአብሔር ተጣልተን አይደለም። የናቅነው የረከሰ ሰውነታችንን ነው። እኛ በአንተ ፊት መናገር አይገባንም። ስለ ቅዱሳን ብለህ ማረን እንላለን። ሁላችንን ስለ ቅዱሳን ብሎ ይማረን። ይህንን ደግሞ ክርስቶስ ይወደዋል። ይህን የሚያሳየው በአንድ ወቅት አንዲት ሴት ክርስቶስን መታ ለመነችው ይላል። ጌታ ሆይ ልጄን ፈውስልኝ አለች። ጌታ ሆይ ልጄን ፈውስልኝ እያለች ትጮኻለች። ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ለምኑ ይሰጣችኋል ያለ አምላክ ዝም አለ። ደጋግማ ጮኸች። ደጋግማ ስትጮህ ደቀ መዛሙርቱ ጩኸቱ ሰለቻቸው። ከዚያ ምን አሉት? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት ይላል። ክርስቶስም ዞሮ አናገራት። የዚህችን ሴት ልጇን ወዲያውኑ ፈወሰላት ይላል። ልብ አድርጉ። መጀመሪያ ስትጮህ ኢየሱስ ምን አለ ብያችኋለሁ? ዝም አለ። ለምን ዝም አለ ክርስቶስ? አንደኛ የእግዚአብሔር ዝምታ እኮ ከሰው መልስ ይሻላል። አይሻልም? አንዳንዴ ድሮ ተማሪዎች እያለን ፈተና ስትፈተን ምርጫ አክብባችሁ አታውቁም? መልስ የለም የሚል መልስ አታውቁም? መልስ የለም ራሱ ምንድን ነው? ስለዚህ እግዚአብሔር አንዳንዴ መልስ ባለመስጠት መልስ ይሰጣል። ከሰው መልስ በላይ የማን ዝምታ ይሻላል? የእግዚአብሔር ዝምታ ይሻላል። ሁለተኛ ግን ምዕመናን የቅዱሳኑ ምልጃ ሲያሳየን ነው። ይቺ ሴት ስትጮህ ዝም አላት ክርስቶስ። በኋላ ምን አሉ ሐዋርያቱ? ጌታ ሆይ ከኋላችን ትጮኻለችና ምን በላት? አሰናብታት ሲሉት አናገራት፣ አሰናበታት። ዛሬ መተን አሁን ከቅዱስ እስጢፋኖስ ጀርባ እንጮኻለን። አንጮህም? እስጢፋኖስ ምን ይላል? ጌታዬ ሆይ ከኋላዬ ይጮኻሉና ምን በላቸው ይላል። ለሁላችን ይበልልን ቅዱስ እስጢፋኖስ ሆኗል። ስለዚህ የቅዱሳን አማላጅነት ያስፈልገው የመጀመሪያው እኛ ምን ስለሆንን ነው? ኃጢአተኛ። ሁለተኛው ምዕመናን ከቅዱሳን ከኛ ልመና የቅዱሳን ልመና ስለሚሻል ነው። እስቲ በሉ ከኛ ልመና የማን ልመና ይሻላል?
አዎ የእስጢፋኖስ ልመና ይሻላል አይሻል? የኛ ልመና እኮ በእውነት እንደው ቢጠራቀም እኮ እሱ የሚሞላ ልመና አይደለም። እንደው መንግስት ጥቃቅንና አነስተኛ ይላል። የኛ ልመና እኮ ጥቃቅንና አነስተኛ ነው። ታውቃለህ? እስቲ ጸሎታችንን አስቡ። ትንሽ ነገር ነው የምንለምነው፣ ጊዜያዊ ነው የምንለምነው። ቅዱሳን የሚለምኑት ዘላለማዊ ነው። እግዚአብሔር ምን አለ? እንደ ፈቃዱ ብንለምን ይሰማናል ይላል። እንደምን ብንለምን? እንደ ፈቃዱ። ቅዱሳኑ ደግሞ የእግዚአብሔር ፈቃድ ያውቃሉ። ቅዱስ ጳውሎስ የፈቃዱን ምስጢር ለእኛ አስታውቆናል ይላል። የቅዱሳን ልመና ምዕመናን ጊዜያዊ አይደለም፣ ዘላለማዊ ነው። ምድራዊ አይደለም፣ ስጋዊ አይደለም፣ መንፈሳዊ ነው። የእኛ ልመና ግን ጊዜያዊ ነው። በእውነት ስዕለት እንኳን ስንስታል የአብዛኛው ሰው ስዕለት እኮ ከስጋ ያልፋል። ስራ የለኝም ስራ ስጠኝ ነው፣ ወይ ትምህርት አሳካልኝ ነው፣ ወይ ውጭ ሀገር ቪዛ አስመታልኝ ነው። ለንስሐ ሞት አብቃኝ ብዬው ነበር የሚላለ፣ ለስጋው ደግሞ አብቃኝ የሚላለ የለም። የእኛ ልመና ጊዜያዊ ነው። የቅዱሳን ልመና ግን ዘላለማዊ ነው። የእነሱ ልመና ከእኛ ልመና በላይ ለእኛ ይጠቅመናል። በእውነትም የቅዱስ እስጢፋኖስ ለሁላችን ያማሉልን። አንድ ልጅ ያደረገውን ልንገራችሁ። አንድ ጠዋት አንድ አባት ልጃቸውን ይዘውት ሄዳሉ ሰንበቴ ቤት እና ደጀ ሰላም ይዘውት ሄደው ንፍሮ ቆሎ ሲታገል ዝገን ይሉታል። አንድ አባት ሲሉት ይሄ ሕፃን ልጅ አይ እኔ አልዘግንም እርሶ ዘግነው ይስጡኝ አለ። እየሰማችሁ ሲል ደስ አላቸውና ዘገኑና ሰጡት። ነው ምን አይነት ጨዋ ልጅ ነው። ከዛ ትንሽ ቆዩና ከነከናቸው። ከዛ መለስ ብለው እኔ ምን ለምንድን ነው እርሶ ዘግነው ይስጡኝ ያልከው ብለው ሲጠይቁት የእርሶ እጅ ትልቅ ስለሆነ ነው አለ። ምዕመናን ከእኛ እጅ እስጢፋኖስ እጅ ይተልቃል አይተልቅም? ቅዱስ እስጢፋኖስ በትልቅ እጁ ዘግኖ ለሁላችን ይስጠን። አዎ የቅዱሳን ምልጃ ከእኛ በላይ ለእኛ ይጠቅመናል። ሁለቱን ልንገራችሁ እናበቃለሁ። ሶስተኛው የቅዱሳን አማላጅነት ለምን አስፈለገ ካላችሁ እግዚአብሔር በቅዱሳን መማለድ ስለሚፈልግ ነው። እኛ ሄደን ቅዱሳንን አማልዶን እንድንል እግዚአብሔር ይፈልጋል። እሱ ከፈለገ ደግሞ የማይሆን ነገር አለ የለም። ይህም በምን አወቅን? በመጽሐፍ ቅዱስ ነው። እንዴት እናመጣዋለን? ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። አባታችን አብርሃም ከሚስቱ ጋር ወደ አንድ ሀገር ይሄዳል። የአብርሃም ሚስት ማን ነበረች? ሳራ። አብርሃም ጌራራ ወደ ተባለ ሀገር ሲሄድ ይገርማችኋል፣ ሚስቱ ሳራ እጅግ በጣም የተዋበች ስለነበረች እሷን ብለው እንዳይገድሉት ይፈራ ነበር፣ እሷን ለማገባት ብለው። ስለዚህ ሳራ ሚስቴ ናት በማለት ፈንታ እህቴ ናት ብሎ ተናገረ። የፈራው አልቀረም። ይገርማችኋል፣ የጌራራ ንጉሥ አቤሜሌክ ሳራን ወደዳት፣ ሊያገባት ፈለገ። አስመጣት፣ ደንገጥሮች መደበ፣ ድንኳን አስጣለ። ምስኪኑ አብርሃም አይኑ እያየ ሚስቱ ልትዳር ነው። እንግዲህ እግዚአብሔር ያሳያል። ያንን ሌሊት ሳራ ልታገባ ስትል እግዚአብሔር በሌሊት የጌራራ ንጉሥ አቤሜሌክን በሕልም አናገረው ይላል። እንዳትነካት አለው። የነቢይ ሚስት ናትና እጅህን በሷ ላይ እንዳታሳርፍ እንዳትነካታል። አረ ጌታዬ ሆይ እኔ ሚስቱ መሆኗን አላውቅም። ምኑ መሆኗን ነው የማውቀው? አዎ እሱማ ስላላወቅ ነው የምነግርህ አለው። እንዳትነካት ወደ እሱ አስቀምጥሳት ነቢይ ነውና ይላል ስለ አንተ ይጸልይልህ ያን ጊዜ ይቅር እልሃለሁ አለ። ከኔ ጋር በሉ እርሱ ስለ አንተ ይጸልይልህ እኔ ያን ጊዜ ምን እልሃለሁ? እግዚአብሔር ያሳያችሁ። አሁን የቅዱሳን ምልጃ ሄደህ አማልደኝ ብለህ አብርሃምን ጠይቅ ብሎ ያዘዘው ማን ነው? እግዚአብሔር። ያን ሌሊት የጌራራ ንጉሥ አቤሜሌክ ቃል በቃል እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔር ያሳያል። ቃል በቃል እግዚአብሔር እያናገረው፣ እግዚአብሔር ግን አብርሃም ስለ አንተ ይጸልይልህ እኔ ያን ጊዜ ምን እልሃለሁ አለ። የቅዱሳን ምልጃ እግዚአብሔር ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ጻድቁ ኢዮብ ሁላችሁም እንደምታውቁት ብዙ መከራ ያወረደበት ሰው ነው። ሀብቱን አጥቷል። 10 ልጆቹ በአንድ ቀን ሞተውበታል። 10 ልጅ እግዚአብሔር ያሳያል። ሀብት ንብረቱ ጠፍቶ መጨረሻ ደግሞ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመቷል። ግን አንድ ክፉ ቃል ካፉ አልወጣም። እግዚአብሔር ሰጠ። አይገርማችሁ? ያ ሁሉ ሀብት ጠፍቶ እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ፣ እግዚአብሔር ነሳ እንላለን
ምነው እስጢፋኖስ በዕለተ ቀን ጉድ ሠራ ነው ይለዋል። በጣም ጻድቅ ሰው ነው። ኢዮብ በመከራ ላይ ሳለ ሶስቱ ጓደኞቹ አብረውት ሆነው በጥያቄ ያስጨንቁን ነበረ። በጣም የሚገርማቸው መጥተው ይጠዘጥዙን ነበረ። በኋላ እግዚአብሔር ለሶስቱ የኢዮብ ጓደኞች ተገለጸላቸው ይላል። እንዲህ አላቸው፣ እንደ ባሪያዬ እንደ ኢዮብ ስለ እኔ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ ወደ ባሪያዬ ወደ ኢዮብ 7 ወይፈን ይዛችሁ ሂዱ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለ እናንተ ምን ይበል? እኔ ምን እላችኋለሁ? እግዚአብሔር ያሳያችሁ። ቅዱሳንን ሄደን አማልዱን እንድንል ማን ይፈልጋል ማለት ነው? እግዚአብሔር። ይህ ብቻ አይደለም፣ ቅዱሳንን ደግሞ እንዲያማልዱ ይገፋፋቸዋል። አማልዱ አማልዱ ይላቸዋል። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ እግዚአብሔር ለሙሴ ያለው ይህንን ያሳያል። በሲና ተራራ ሙሴ እግዚአብሔርን ሲያናግር እግዚአብሔር እንዲህ አለው፣ ሙሴ ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል አለ። ሕዝብህ በድለውኛል አለ። ይገርማቸዋል። ሕዝቤን ልቀቅ ብሎ ነፃ ያወጣውን ሕዝብ አሁን እግዚአብሔር ሕዝብ አለ። ተቀይሞ እኮ ልክ ባል በልጁ ሲናደድ ይሄ ልጅ ይችላል አይደል? የእሱ ልጁ ነው አይደለም? እግዚአብሔር ሕዝቡን ተቀይሞ ሕዝብ በድለውኛል አለ። ምን አድርጎ መሰላት? ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ ሰገዱ። እግዚአብሔር አዘነ። ሙሴ ሙሴ ሆይ ሕዝብ በድለውኛል። ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደኋላ ማየት እንደማይችል ትናንት ያደረኩላቸውን መለስ ብለው አያዩም ማለት። ስለዚህ ቁጣዬ ሊቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። እንዴት ያለ ድንቅ ቃል ነው! እስቲ ከኔ ጋር በሉ፣ ቁጣዬ ሊቃጠልባቸው አጠፋቸው ዘንድ ተወኝ። ማን ነው ተወኝ የሚለው? አሁን ሙሴ የእግዚአብሔርን እጅ መያዝ ይችላል? ተወኝ አለ። ተወኝ ላጥፋቸው፣ ባይሆን አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ አለው። ሙሴ ግን ምን አለ? ጌታ ሆይ ለእኛ አይደለም ለስምህ ብለሃል። ሕዝቡን ከግብፅ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስምህ ይዘብቱብሃል። ለእኛ ብለህ አይደለም ለስምህ ብለህ ማረን። ለአብርሃም ለይስሐቅ ለያዕቆብ የገባኸውን ቃል ኪዳን አስበህ ማረን። እነሱን ከምታጠፋቸው እኔን ከሕይወት መጽሐፍ ምን በለኝ። እግዚአብሔርን ይህን ጸሎት ሰምቶ ሕዝቡን ይቅር አላቸው ይለናል። በእውነት ሁላችንን ይቅር በለን አምላካችን። አሁን ይህን ለምን አነሳው? ምዕመናን፣ እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው እንደ ስራ የሚሰራው? ለሙሴ ለምንድን ነው የነገረው? ሙሴ ስለ ሕዝቡ ምን እንዲያደርግ ነው? እንዲጸልይ። ለእኛ እኮ አይነግረንም እግዚአብሔር። አሁን እግዚአብሔር ለእኛ መጥቶ ሕዝቡን ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን ነው የምትሉ? ወይ እግዚአብሔር ወይ አንተንም አማረሩ እንደው በነካች እገሌንም ጨምረህ ብታጠፋ ነው ምንባል? ለእኛ እንዲህ አይነት እድል አይሰጥም። በእውነት ቅዱስ እስጢፋኖስ ለሁላችን በሰማይ ቆሞ ማራቸው፣ ይቅር ይበላቸው ይበልልህ። 3 ምክንያት አየን። እኛ ኃጢአተኞች ስለሆንን፣ አንድ የቅዱሳን ልመና ከእኛ ልመና ምን ስለሚል፣ 3ኛ እግዚአብሔር በቅዱሳን መማለድ ምን ስለሚል። ይገርማቸዋል። እግዚአብሔር የቅዱሳን ምልጃ እንኳን ሊከለክል አላማልድ ሲሉ ይገርመዋል፣ ያዝናል፣ ይከፋዋል ይላል መጽሐፍ ቅዱስ። ትንቢተ ኢሳይያስ ምዕራፍ 59 ላይ እግዚአብሔር በምድር ወደሚኖሩት ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። ይደንቀዋል እግዚአብሔር። በእውነት እግዚአብሔር አማላጅ ያሳጣል። የመጨረሻው ምዕመናን ቅዱሳን ማማለዳቸው ብቻ አይደለም፣ እኛ የምንኖርበት ከተማ ውስጥ ከኖሩ እነሱ ስለኖሩ ብሎ እግዚአብሔር ይምረናል። ስላማለዱ አይደለም፣ ምን ስላሉ? ስለኖሩ። ማን ያለው? መጽሐፍ ቅዱስ ነው አይደለው? ኦሪት ዘፍጥረት ምዕራፍ 18 ላይ ልውሰዳችሁ። ሰዶምና ገሞራ የተባሉ 2 ከተሞች ታውቃላችሁ አይደል? በመቅሰፍት የጠፉ እነዚህ ከተሞች ኃጢአት አብዝተው ወንዱ ከወንድ ሴት ከሴት እየተጋቡ እግዚአብሔርን ቅር አሰኘው፣ አሳዘኑ። እግዚአብሔር ሊያጠፋቸው ፈለገ። ግን ከማጥፋቱ በፊት ምን አለ? በውኑ እኔ የማደርገውን ከባሪያዬ ከአብርሃም ሰውራለሁ አለ። ለአብርሃም እንዲህ አለው፣ አብርሃም ሆይ የሰዶም የገሞራ ኃጢአት ወደ እኔ ከፍ ብሎ ወጥቷል፣ ስለዚህ ላጠፋቸው ነው ብሎ ነገረው። አብርሃም እንዲህ አለ፣ ከኔ ጋር ናችሁ ምዕመናን?
እግዚአብሔር ከሁላችን ጋር ይሁን። አብርሃም ምን አለ? ጌታ ሆይ የምድር ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማይ ዳኛ ሆነ እንዴት አትፈርድም? እንደው ሰዶምና ገሞራ ከተማ ውስጥ 50 ጻድቃን ቢኖሩ አለ 50 ጻድቃን እያየ ከተማውን ሁሉ አብረህ ታጠፋለህ? እንደው ለ50 ስትል አትምርም? ይህ ካንተ ይራቅ አለ አብርሃም። እግዚአብሔር ምን አለ? 50 ጻድቃን ባገኝ ከተማይቱን ለነሱ ስል እምራለሁ አለ። ስንት ጻድቃን ባገኝ? ጸሎቱን ሰማው አልሰማው? ይገርማችኋል ምዕመናን፣ አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቃን ላይኖሩ ይችላል። ጌታዬ ወይ እንደው አንድ ይቅርበልኝ አለ። እንደው ከ50 ጻድቃን 5 ቢጎድሉ አለ። ስንት ቢጎድሉ? ስንት ቢሆኑ ማለት ነው? እንደው 45 ቢሆኑ 5 ጎደለ ብለህ እንደው ከተማውን ታጠፋለህ አለ። ለ45ቱ ስል ከተማውን እምራለሁ አለ። ስንት ጊዜው እሺ ያለው እግዚአብሔር። እንደው ጌታዬ አንዴ ጀምሬያለሁ ልመና እንደው ይቅር በለኝ፣ እንደው 40 ቢሆኑ እንደው 40ውን እያየህ ታጠፋለህ አለ። ለ40ው ስል እምራለሁ አለ። ሶስተኛ ጌታዬ ሆይ እንደው አንዴ ጀምሬያለሁ፣ እኔ አፈር ነኝ አመድ ነኝ፣ እንደው ይቅር በለኝ 30 ቢሆኑ ውስጥ እንደው አትምርም ማለት ለ30ው ስል ምን እላለሁ? 20 ቢሆኑ ሳለ ለ20ው ስል እምራለሁ አለ። እንደው አንድ የመጨረሻ ድል ስጠኝ አለ አብርሃም። 10 ቢሆኑ ሳለ 10 ጻድቃን ካገኘው ከተማይቱን እምራለሁ አለ። 6 ጊዜ እግዚአብሔር በአብርሃም ምልጃ በ10 ጻድቃን ከተማይቱን ይቅር እላለሁ አለ። የሚያሳዝነው ግን ሰዶምና ገሞራ ውስጥ 10 ጻድቅ እንኳን የለም። ነገር 10 ጻድቅ እንደው ሕፃን ልጅ እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ከጀመሩ ቆይተዋል። ቤት ነው ከከተማችን እንደው የጻድቃንን ቁጥር አያሳንስብን። ግን አሁን ይህንን ስናገር ምናልባት እንደው አብርሃም 10 ብሎ ሲያቆም አንዳንዶቻችን እንደው ትንሽ ዝቅ ያደርጓል አላችሁ። እኛ እኮ ከማሮ ይልቅ ያልማሮ የሚታየናል። 6 ጊዜ እሺ ብሎ አንዴ ግን ለምን ቀረ? የአብርሃምን የእግዚአብሔርን አሰራር አብርሃም ስለሚያውቀው ነው። ምዕመናን እግዚአብሔር በአንድ ከተማ ላይ 10 ጻድቅ ካገኘ ከተማይቱ በሙሉ ለ10 ጻድቃን ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን ከከተማው አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ኖህን ሚስቱን 3 ልጆቹን ከነሚስቶቻቸው 8 ሰው አውጥቶ በጥፋቷ አጥፍቷታል ከተማው። 4 ከሆኑስ እንደው እስከታች ወርዶስ 4 ሰው ያገኝ 4ቱን ሰዎች አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶም እና ገሞራ ሎጥን ሚስቱን ከ2 ሴት ልጆች ጋር 4 ሰው አውጥቶ ከተማውን አጠፋል። የመጨረሻ ጥጉ 3 ሰው ከተገኘ ነው። ምዕመናን ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንድን ከተማ ላጠፋ በወድ በዚያ ከተማ ኖህ፣ ኢዮብና ዳንኤል ሊገኙ እነሱ በጽድቃቸው ከተማውን አያድኑም፣ እነሱን አወጣለሁ ከተማይቱን ግን አጠፋለሁ አለ። ከ3 ካነሰስ 2 ወይ 1 ጻድቅ ካለ ደግሞ ለኃጥአን የመጣ የቅዱሳንን ቁጥር በከተማችን ያብዛል። ለምንድን ነው ግን እግዚአብሔር ጻድቃን እኛ ከተማ ስለኖሩ ብለው የሚምረን? ለምንድን ነው? ለምሳሌ ተናግሯል ራሱ እግዚአብሔር። ለምሳሌ ወይን ተክለን ያፈራል ብለን ስንጠብቅ ባያፈራ ልንቆርጠው መጥረቢያ ይዘን ስንሄድ ትንሽ የወይን ዘለላ ካየን እንቆርጠዋለን። ለምን? ሊያፈራ ነው ብለን ተዋለን። ትንቢተ ኢሳይያስ ምዕራፍ 65 ላይ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ስለ ባሪያዎቼ ስል እንዲያደርጋለሁ አለ። ከተማችን ውስጥ ትንሽ ጻድቃን ካየ አዲስ አበባ ልታፈራ ነው ብሎ ሁላችንን ይቅር ይለናል። እግዚአብሔር በቸርነቱ ይቅር ይበላል። የመጨረሻ አንድ ነጥብ ልንገራችሁ እናበቃለሁ። አሁን እንግዲህ የቅዱሳን አማላጅነትን መጀመሪያ ብዙ ሰዎች ጎረቤቶቻችን ጥያቄ ይጠይቁናል። 2 አይነት ጥያቄ ነው ያላቸው። አንዳንዶቹ ምን ይላሉ? እስቲ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አሳየኝና ዛሬው ነው ኦርቶዶክስ ሆናለሁ የሚሉ ሰዎችን አሉ። ፍጠጥ ብለው እስቲ ያማልዳሉ የሚል አሳየኝ ይላሉ። የሚያውቅ ሰው መልስ ይሰጣል። ርዕሳችን ምንድን ነው? አብራችሁ ይበሉ። ስለ እናንተ ሲያማልዱ ይናፍቋቸዋል። ስለ እናንተ ምን ሲሉ? ቅዱሳን ያማልዳሉ ያማልዱ ይላል። ይኸው ቅዱስ ጳውሎስ ሲያማልዱ ብሎ የለ እንዴ? ይኸው ሙሴ ለእስራኤል አማልዶ የለ እንዴ? ይኸው አብርሃም ለሰዶምና ገሞራ አማልዶ የለ እንዴ? ብሎ
ድንግል ማርያም በቃና ዘገሊላ ቆማ አላማለደችም እንዴ? ከዚህ በላይ ምን አለ ብሎ መጥቀስ የሚችል ሰው ካለ ጥሩ ነው። ሌላው ሰው ግን እውቀት ስለሌለው እስቲ ያማልዳሉ የሚል አሳየኝ ሲባል መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራና ዝም ይላል። የሚጠቅስ ሰው ግን ሲኖር ይገርማቸዋል። ብዙ ሰዎች መጀመሪያ ቅዱሳን ያማልዳሉ የሚል አሳየኝ ይሉና ስታሳያቸው ጥያቄዋን ይቀይሯታል። እኛ እኮ አያማልዱም አላልንም። ማማለድ ያማልዳሉ፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ። መጀመሪያ እኮ አያማልዱም ነበር ያሉት። ምንድነው አባቶቻችን መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር ነው ይፈልግ ነበር ይላል። ጎርፍ ሲወስደው እና ላለማመን እኮ አያማልዱም ያሉ ሰዎች ጥቅስ ሲመጣላችሁ በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላሉ። እችንም ማመናቸው በእውነት እግዚአብሔር ይመስገን። ስለዚህ ምልጃ የሚከለክለው ምንድነው ማለት ነው? ሞት ነው። ከሞቱ አያማልዱም፣ በሕይወት ካሉ ግን ያማልዳሉ ይላል። አሁን በእውነት እስጢፋኖስ ሞቶ እኛ ቋሚ መሆናችን ነው። እንደው እስቲ ታዘቡ ራሳችሁ። እስጢፋኖስ ሙት ሆኖ እኛ ቋሚ ልንሆን ነው? መጽሐፍ ቅዱስ ምንድን ነው የሚለው? ጻድቃን በሕይወተ ሥጋ ኃጢአተኞች በሕይወት ቢኖሩ እንደሞቱ ናቸው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት ይላል። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው ይላል። ኃጢአተኛ ቢኖርም እንደሞተ ነው። ጻድቅ ደግሞ ቢሞትም ሕያው ነው። የሚያምንብኝ ቢኖር ቢሞትም እንኳን ምን ይሆናል? ሕያው ይሆናል። በዚያ ላይ ምዕመናን እንደውም ቅዱሳን ክብራቸው የሚጨምረው እኮ ከሞቱ በኋላ እንደው አባቶቻችን ይላሉ የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላል። ዶሮ አሁን በሕይወት እያለች እናከብራታለን። ሳሎን ስትገባ ምንድን ነው የምንለው? እሺ ከታረደ በኋላ እሺ ትላለች። እሺ ነው የምንለው አይደል? መቼስ ለአበሻ አይነገርም። ቅዱሳንም በሕይወተ ሥጋ ሳሉ አይደለም በሕይወተ ነፍስ ሳሉ ክብራቸው ይጨምራል። አሁን ቅዱስ እስጢፋኖስ በምን አይነት ሁኔታ ላይ ያለው? በድንጋይ ተወግሮ ደሙ ፈሶ የሚያደርጉትን አያውቁምና ይቅር በላቸው ሲል አይተነዋል። መጨረሻው ምን ሆነ ይሆን? እኔ አላየሁም። የዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ግን ተጽፏል። ስለ ክርስቶስ መስክረው የሞቱትን ሰማዕታት በዙፋኑ ፊት ቆመው አየኋቸው ይላል። ዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ስለ ክርስቶስ የመሰከሩ ሰማዕታት፣ ሰማዕት የሚባለው ስለ ጌታ መስክሮ የሞተ ነው። እንደ እስጢፋኖስ አየኋቸው በዙፋኑ ፊት ቆመው አቤቱ እስከ መቼ ድረስ አትፈርድም? ደማችን በምድር ላይ እስከ መቼ ይፈሳል አሉ። እንደነሱ የሚገደሉ የወንድሞቻቸው ቁጥር እስኪፈጸም ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። እነ ቅዱስ እስጢፋኖስ ነጭ ልብስ ለብሰው በሰማይ በክብር ቆመዋል። በእውነት እግዚአብሔር የተመሰገነ። ስለዚህ ምዕመናን የቅዱሳን አማላጅነት የማን ስጦታ ነው? ይህንን ስጦታ የሰጠን አምላክ ስሙ የተመሰገነ ይሁን።